የኢራን አዲስ የበላይ መሪ አያቶላ ሙጅታባ ኻሜኒ የተገደሉትን የአባታቸውን አሊ ኻሜኒ ደም መበቀል የመላው የኢራን ሕዝብ ፍላጎት በመሆኑ የአጸፋ እርምጃ እንደሚወስዱ አስታወቁ። ሙጅታባ ኻሜኒ የአባታቸው ሥርዓተ ቀብር መፈጸሙን ተከትሎ ባስተላለፉት መልእክት ካለ አግባብ የንጹሃን ሕይወት የቀጠፉ ወንጀለኛና ክብር የለሽ ነፍሰ ገዳዮችን ለመበቀል ቃል እንገባለን ብሏል። ለሳምንት ያህል ሲካሄድ የቆየው የሽኝት ሥነ ሥርዓት ተጠናቆ የኢራን የቀድሞ መሪ ሥርዓተ ቀብራቸው ተፈጽሟል። አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት አያቶላ አሊ ኻሜኒ መገደላቸውን ተከትሎ ኢራን ተከታታይ አጸፋ እርምጃዎችን መውሰዷ ይታወሳል። በሌላ በኩል ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማውጣቷን የሚያሳዩ መረጃዎች ደርሶኛል ስትል እስራኤል በቅርቡ ለአሜሪካ የደህንነት መረጃ ማጋራቷን ዘገባዎች ያመለክታሉ። ይህን ተከትሎ ትራምፕ በማህበራዊ ትስስር ገጻቸው በኩል ኢራን በእሳቸው ላይ የግድያ ሙከራ ካደረገች በሺዎች የሚቆጠሩ ሚሳኤሎችን በኢራን ላይ እንደምትተኩስ ማስጠንቀቃቸውን የዘገበው የቱርኩ አናዶሉ ነው። ቴህራንና ዋሽንግተን በሁሉም ግንባሮች ላይ የሚደረጉ ውጊያዎች በአስቸኳይ እንዲቆሙ፣ አሜሪካ በኢራን ላይ የጣለችው የባህር ኃይል እገዳ እንዲነሳና የሆርሙዝ ሰርጥ በድጋሚ እንዲከፈት የሚያስችል ስምምነት ተፈራርመው ነበር። ይሁን እንጂ በሆርሙዝ ሰርጥ በኩል በሚያልፉ የንግድ መርከቦች ላይ ጥቃት በመሰንዘሩ ምክንያት በሁለቱ ወገኖች መካከል ተቀዛቅዞ የነበረው ውጊያ በድጋሚ እየተባባሰ መምጣቱም ይታወቃል። በቱርክ በተካሄደው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የተገኙት ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት ማብቃቱን መግለጻቸው ይታወሳል ሲል የዘገበው አናዶሉ ዜና መጽሔት